ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ዛሬ ደግሞ ለየት ባለ መንገድ ነው የምጣላችሁ። ደሊና ድራማ ክፍል 39 ተለቋል። በጣም በጣም የሚያሳዝን ነው። ምክንያቱም አንደኛ ነገር ካሌብ እውነቱን በማወቀው በጣም ደስ ይላል። በአንደኛው ነገር ደግሞ ሴራቸው የቤዛና የወይዘሮ አልማዝ ሴራቸው በጣም ያናድዳል ማለት ነው። እውነት በጣም ነው የሚያስጠላው። እናት በልጇ እንደዛ እየጨከነች፣ ቤዛ ደግሞ ፍቅሬን እያለች ደግሞ በዚህ በፍቅረኛዋ በገዛ ፍቅረኛዋ ላይ ብር ብላ ትጨክናለች ማለት ነው። በጣም በጣም ይገርማል። ደግሞ የከፋ ነገር የእውነት የቤዛ ሴራ በጣም ያናድዳል። በጣም ነው የሚያናድድ። አሁን ደግሞ ማለት ነው ሌላ ሴራ ነው ያመጣችው። በእውነት በጣም ያናድዳል፣ ግን በጣም ከባድ ነው። ለማንኛውም ማለት ነው ደሊና ደግሞ ስታሳዝን በጣም ታሳዝናለች። ደሊና ደግሞ ግን እውነቱ ለመናገር ምንድን ነው የከበዳት ገረመኝ። እውነቱ አፍረጥርጣ የማትነግረው ለምንድን ነው? እና ውድና የተከበራችሁ ቤተሰቦቼ ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ማለት ነው እስከ መጨረሻ አብራችሁን ቆዩ። የዲና ድራማ ክፍል 39 በጣም ነው ደስ የሚለው። አንደኛ ነገሩ ማለት ነው ቤዛ ሁሉም ሴራዋ ካሌብ በማወቁ በጣም ደስ ይላል ማለት ነው። ወደ ህግ መቅረቡም በጣም ደስ ይላል። እናንተ ምን ትላላችሁ? እያቅርባችሁ ትላላችሁ ወይስ አይቅርባችሁ? በነገራችን ላይ እንደገና አዲስ ሴራ አምጥታለች እኮ ወደ ፖሊስ እንዳያቅርባችሁ አዲስ ሴራ አምጥታለች ቤዛ ማለት ነው። ይቺ አሬሜን ወደ ወይዘሮ አስቴር ገለበጠችው እኮ ነገሩ ማለት ነው። እና በጣም ከባድ ነው ማለት ነው። ምክንያቱ አንድ ሰው ዝም ሲል ማለት ነው ውሸታም ይመስላል። እና ወይዘሮ አስቴር ደግሞ ዝም ስላሉ ማለት ነው እሷን አፈጠጠችባቸው ማለት ነው። ይቅርታ ማለት ነው። ውድና የተከበራችሁ ቤተሰብ እና በጣም ከባድ ነው። መጨረሻ ላይ ደግሞ ማለት ነው ምን እንደሚሆን በጣም ይገርማል። ግን የቤዛ ተንኮሏ ግን ሲገባ ብስማ በጣም ይከብዳል። ግን እኮ ድምፅ ይቀድማል። በጣም የሚያስተውል ከሆነ ካሌብ ማለት ነው ያውቀዋል እንጂ ቀለቤቱና ምንድነው ስዕሉን አይቶ ማለት ማመን አይቻልም። ድምፁ ይቀድማል። ድምፁ ስላለ የደስታን ድምፅ ስላለ ማለት ነው ድምፁን ይቀድማል ማለት ነው። እና በጣም እሱ ድምፅ ቀድተዋል ከመጀመሪያ እስከ መጨረሻ ማለት ነው። የደስታን ድምፅ ቀድተዋል። እሷ ግን ማለት ነው ራሷ እየተናገረች ለወይዘሮ አስቴር ድምፅ ቀድታለች፣ ቪዲዮ ቀድታለች። አንደኛ ደግሞ ስልት ፎቶ አንስታለች ማለት ነው። የወይዘሮ አስቴር የጆሮ ጌጡን የእሷ መሆኑን ማለት ነው ሴራዋን ለመጠሰስ ሌላ አዲስ ነገር ከፍታለች ማለት ነው። በጣም ይገርማል። እና ውድና የተከበራችሁ ደሊና ድራማ በአንድ ነገር ደስ ይላል፣ በአንድ ነገር ደግሞ በጣም ያስጠላል። እንዴት ያስጠላል ስትሉ ማለት ነው የቤዛ ሴራዋ ማለት ነው። ካሌብ ደግሞ ንጹሕ እያለ እንደዛ ማድረጉ በጣም ይከብዳል ማለት ነው። ደሊና ደግሞ በጣም ታሳዝናለች የእውነት ማለት ነው። ሁሉም እያወቀች ዝም ሲሉ ማለት ነው በጣም ያናድዳል። ውይ የእናቱ ነገር ደግሞ ማለት ነው ልብ ብሎ እንደዛ መሆን ኧረ ከባድ ነው። እና እስከ መጨረሻውን ለበጎ ያድርገው ነው የሚባለው ማለት ነው። በጣም የተከራከሩ ነው። ሌላ እየጠነሰሱ ነው ቤዛና እናት ማለት ነው። እና ውድና የተከበራችሁ ቤተሰቦች በጣም ይገርማል፣ ይከብዳልም ማለት ነው። አሁን ግን ማለት እውነቱን ለመለየት ከበደው መጨረሻ ላይ ማለት ነው። መጀመሪያ እውነቱን ያወቀ መስሎት ነበር። ቤዛ ደግሞ ሌላ ተንኮሏ፣ ሌላ ሴራዋ ጥንስሳ ስትመጣባቸው እውነቱን መለየት ከብደዋል።
ከብዶበታል ማለት ነው። ለካሌብ የእውነት ይከብዳል እኮ እዚህ እውነት ብሎ ቆይቶ ማለት ነው። እንደገና ሌላ ሴራ ስታመጣባችሁ በጣም ይከብዳል። እውነት ከባድ ነው እና እውነት አሁን እውነቱ የት እንዳለ በቃ ግራ ተጋብተዋል ካሌብ ማለት ነው። ምክንያቱ እዚህ እያመጣችሁ ሌላ እዚህ ደግሞ አለ ማለት ነው እና ከባድ ነው። ለማንኛውም ችግር እኮ ሞባይል እንዴት አድርጋ እንደወሰደችው ሞባይልን ወስዳ መሴጅ ጽፋ እሱ እኮ ነው የሚከብደው አንዱ ማለት ነው። ከወይዘሮ አልማዝ ሞባይል ወስዳ ማለት ነው መሴጅ ጽፋ ይሄም በጣም ይከብዳል ማለት ነው። እንዴት አድርጋ ወሰደችው ይላል ማለት ነው። ይከብዳል። እዚህ ደግሞ በቃ በጣም እየተለማመጠች ናት። ወይዘሮ አልማዝ እንዲህ ያታረጊብኝ ምናምን እያለን የእውነት ከባድ ነው። የቤዛ ሴራ ግን ይከብዳል የእውነት ማለት ነው። እናቱ ደግሞ የከፋች በገዛ ልጇ እንደዛ ታስባለች እንዴ! በጣም ከባድ ነው። ምስኪን ካሌብ ግን ያሳዝናል እውነት። ምክንያቱም እውነት እንዴት የት እንዳለች ጠፋችበት እኮ አሁንማ ጠፋችበት። እውነቱን የት እንዳለች ማለት መጨረሻ ላይ እገድላቸዋለሁ፣ ሁለታቸውም እገድላቸዋለሁ፣ ወደ ፖሊስ አቅርባቸዋለሁ አላቸው። ግን ሌላ መጨረሻ ላይ ሌላ ሴራ መጣባችሁ አመጣች ይቺ ቤዛ የምትባል። ኧረ ስታስጠላ የእውነት ማለት ነው። በቃ እውነት እንዲናገሩ ጥሩ ነበር ማለት ነው። ደሊናና ግን እኮ ማንም አይሰማቸውም። እውነት እንደዛ እኮ ነው። አፍኛ ነው የሚሰማው። ለደሊናና እንደ ወይዘሮ አልማዝ ማንም ሰው አይሰማቸውም ማለት ነው። እና ካሌብ በጣም በመሀል ተጨነቀ። ይቺ ቤዛ ደግሞ ሄዳ ሌላ ሀሳብ አስባ መጣች ማለት ነው። ሌላ ሀሳብ በቃ እንዴት ማድረግ እንዳለባት ታስባ ክላሷ ውስጥ ገብታ አስባ መጣች እና እውነቱን ይሄ ነው ብላ እየቀረጸችው ቪዲዮ እና የቀረጸችው ስዕል አሳየችው ማለት ነው። እሱ ደግሞ በጣም ግራ ተጋብተዋል በመጨረሻ ላይ ማለት ነው። በጣም ግራ ተጋብተዋል። መጨረሻ ምን እንደሚወስን እና ወደየት እንደሚሄድ በጣም ይከብዳል ማለት ነው። ምክንያቱም አሁን ያየው በጣም ደንግጠዋል። እውነት ነው ወይስ አይደለም እያለ ነው። ምክንያቱም ያላሰበው ነገር ነው ያየው እና የሰማው ነገር ማለት ነው። ይቺ በጣም ከባድ የሆነች ቤዛ ማለት ነው መጨረሻ ላይ ከባድ የሆነ ነገር ነው ያመጣቸው ማለት ነው። ምክንያቱም ያላሰበው ወደ ወይዘሮ አልማዝ አዙሮበታል ማለት ነው እና ደሊና እውነቱን ነግራ እውነቱን አውቆ ወደ ፖሊስ እንዲያቅርባቸው ደስ ይላል ማለት ነው። ምክንያቱም ሴራቸው በዛ እኮ ምን ይደረግ ታዲያ እና መጨረሻ ላይ ምን ይሆናል? እናንተ ውድና የተከበራችሁ ቤተሰቦች እናንተ ምን ትላላችሁ? የማን ይመን አሁን ማለት ነው? የቤዛ ነው የሚያምነው አሁንስ ወይስ የደስታ የቀረጸው የድምፁ? ምን ትላላችሁ እናንተ? ቀጣይ ክፍል ምን ይሆናል ብላችሁ ታስባላችሁ ማለት ነው? እስከ ግምታችሁ በኮሜንት አስቀምጡ። አሁን ያየው ማለት ነው የቤዛ ማስረጃ አለ፣ የደስታ ማስረጃም አለ ማለት ነው። አሁን እናንተ ምን ትላላችሁ? የማንን ይመን? የቤዛን ይመን ወይስ የደስታን ይመን? አሁን ቤዛ ወደ ወይዘሮ አስቴር ነው ያሳበበችው ያለችው። ደስታ ደግሞ እውነቱ ነው እየተናገረው። አሁን ክፍል 40 ምን ይሆናል? ወደ ምንድን ነው የሚሄደው የሚል ሀሳብን በኮመንት አስቀምጡልን ማለት ነው። ውድና የተከበራችሁ የቻነሌ ቤተሰቦች ለዛሬው የነበረን ቆይታ ይሄ ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ ብያላችሁበት ሰላማችሁ ይብዛልኝ። ለቻነሌ አዲስ የሆናችሁ ሳብስክራይብ እያደረጋችሁ ቪዲዮውን ደግሞ በላይክ ጀምሩት ማለት ነው። ስለምትሰጡኝ አስተያየትና ኮመንት ከልብ ነው የማመሰግነው። በቀጣይ እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ። ሰላም ለሀገራችን፣ አንድነት ለሕዝባችን ያውርድልን፣ ስደታችን ያሳጥርልን፣ ሰላም ያውርድልን እግዚአብሔር አምላክ አሜን።
ላይክ ሼር ሼር እያደረጋችሁ አበረታቱኝ እሺ።